አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናቸው? ሰላም ናቸው? ሁሉ ሰላም ሁሉ አማን? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ እንዴት ናቸውልኝ? እንዴት ነው? ሁሉ ሰላም ሁሉ አማን? እኔ ደህና ነኝ አልሐምዱሊላህ። እንደምን ከረማችሁ? እንደምን ሰነበታችሁ? ሁሉ ሰላም ሁሉ አማን? እኔ ደህና ነኝ አልሐምዱሊላህ። ዛሬ አላህ ደስታችንን እውን ያደርግልን አይተን እንዳናጣ ማለት ነው። ዛሬ አብርሃም ወደ ሄርሜላ በመሄዱ በጣም ደስ ብሎኛል። ፈገግታውን ሳየው እውነት ሊመለስ ይሆን? አላህ በቃ ብሎት ሊመለስ ይሆን? እውነት እንደዛ ከድብርትና ከዛ እኔ እንጃ አላቅም፣ ምን እንደምል አላቅም። እውነት ከዛ መሀል አላህ ሰምቶት እንደው ሊወጣ ይሆን? እውነቱ ነው ብዬ ዛሬ ተደሰትኩኝ። ሩታም ጋር ሆነ ሄርሜላ ጋር ሆነ የአብርሃም ሰላም ነው መጀመሪያ የሚቀርመው። የሰው ልጅ ሰላሙ ነው የሚቀርመው አይደለ? ዛሬ ከስንት ወር ሊሆነው ነው እንድታፍኑ ካልና ልክ ዛሬ እንደዚህ እያሽከረከረችው እንትን ሲል እያየሁት ፈገግታ እኔ እንጃ። ቪዲዮውን እዩት፣ እውነት ቪዲዮውን ልብ ብላችሁ እዩት። መጀመሪያ አብርሃም ምን ላይ እንዳለ ሳታውቁ የምትወቅሱ የምትሳደቡ ሰዎች የባለፈውን ቪዲዮ እና የዛሬውን ቪዲዮ አስተያዩት። ለህሊናችሁ ለራሳችሁ ብላችሁ ታውታላችሁ ማለት ነው። ሲቀጥል እኔ እንጃ በጣም ደስ ብሎኛል። እምነት የንጹህ ጓደኛ ናችሁ እና አማኑ ነው ማነው ስሙ? አማኑ አይደለም ስሙ ጠፋኝ፣ አላቅም። በጣም ጎበዞች ናቸው። በጣም ጎበዞች። እንደዚህ ይዛችሁት አሁን ደግሞ ቤት ከምታመጡት እንደው እንደኔ ሀሳብ ቤት ከምታመጡት ያየ ሰውም ምን ያለውም ይጠቁማል። ልክ እነሱን እንደምትከታተሏቸው እነሱ የሚከታተሏቸው ይችላሉ። እንደው ከዛ ቦታ አንጠልጥላቸው ወደ ጸበልም ቦታ ወደ ምንም ቦታ በምታምኑበት እምነት ወደዛ ብትወስዱትና ብትደብቁት ሚዲያ ላይ ባትወጡ ለእሱ ጤና ብቻ ብትተጉ ጥሩ ነው ብዬ ላለሁ። እንደኔ ምናልባት የኔ ቪዲዮ ላይደርሳቸው ይችላል፣ ግን ሌላም ሰው እንደዙ ሊላቸው ይችላል። ያው እኔ ሀሳቤን ልናገር ብዬ ነው እንጂ ዛሬ ቤት ወስዳችሁ ምናልባች ላታሳድሮት ልትችሉ ይችላል። ምናልባች ለቪዲዮ ሊሆን ይችላል፣ አለሁ አላቅም። እንደኔ ግን እህቱም መታ ወንድሙም መጥተው እንደው እነሱ እንኳ ቢቀሩ እናንተ ስንቶቹ ናቸው ከእንደዚህ ከሰይጣን እስራት የተፈቱ? ለምሳሌ ናሂን ወንድም እንደዚህ አድርገውት እነ ሙቤ ምን ያህል ነው የተደከመለት? ምን ያህል ነው ሰው የደከመው? ጓደኞቹ የደከሙት እናቱን እስከ መርሳት እናቱን እስከ አለመስማት ድረስ የሙቤን ነገር ታውቃላችሁ። እሱ ሜዳ ነው። ያው በምናምነው በቁርአን ነው፣ ክርስቲያን ደግሞ በሚያምነው በጸበል ነው። እና ሁሉም በየእምነቱ ይህንን የሰይጣን እስራት እንዲፈታለት መጣር ነው። ዛሬ ከዛ ውስጥ አውጥታችሁታል። ከእጇ ስር እንኳን የማይወጣውን ወጥቷል። ምናልባት አላህ ስበብ ሊያደርግለት ይችላል፣ አይታወቅም። ጤናውን በእናንተ ስበብ ሊመለስ ይችላል። በፊቱን አብርሃምን ልናይ እንችላለን ኢንሻአላህ ባላ ፈቃድ። እና ጣሩለት። ወደ ቤት ውስጥ ማስቀመጡ ቤት ውስጥ ወስዳችሁ እንትና ለማለቱ አይደለም። ልክ እንደ ባለፈው እነሱ ዳኒ መኪናውን ሲወጡ አጠብቆ እንትን እንዳለው እነሱም ይጠባበቃሉ። ምን ነው በቋፍ ነው ያሉትና ሁሉም ቦታ ብዙም ቦታ ቤት ሊጠብቁ ይችላሉ፣ እሷም ቦታ ቤት ሊጠብቁ ይችላሉ፣ አይታወቅም። ማለት የተሸናፊነት ስሜት ስለሚሰማቸው ተኝተው አያድሩም። እና አስቀድማችሁ ቶሎ ብላችሁ እንደው ወደ እምነት ቦታ ብትወስዱት ነው የኔ ሀሳብ። ሄርሚ እንኳን ደስ አለሽ። የዛሬ ሳቅሽ የዛሬ ፈገግታ ዘላቂ ያደርግልሽ፣ የተዋየ ያዝልቅልሽ። አብርሃም ጤናውን ይመልሰው። የበፊቱን አብርሃምን የምናይበት ጊዜ ያምጣልን እና እውነት አብርሃም ያ ሳቁ፣ ያ ፈገግታው፣ ያ ጭፈራው፣ ያ ሁሉ ነገሩ ተመልሶ
እውነት እኔ ነበርኩ እንዴ ብሎ ሚዲያ ላይ የሚናገር ያረጉበትን ሁሉ የምንትን የሚል ያሳቁ የሚመለስለት ያደርግለት። እና የሄርምዬ ተጠንቅቀሽ አደራ። ዛሬ እጅሽ እንደገባ ሁሉ ደግሞ ከእጅሽ እንዳያወጡብሽ በጥንቃቄ ነው መያዝ ያለብሽ ማለት ነው። ሲተርፍ ሲቀጥል ደግሞ ኤፍሬም እብድ ነው። ኤፍሬም እብድ ነው። እሱን ነበረ ወደ እምነት ቦታ አስሮ ይዞ መሄድ ያለበት። እንዴት የሰው ልጅ ህሊናውን ይሸጣል? በአላ እንዴት የሰው ልጅ ህሊናውን ይሸጣል? እውነት ኤፍሬም ወንድም ነው ወይስ ጉድፈቻ አሳድገውት ነው? ጉድፈቻ ከሆነ ያው ዘሩን ነው ሽሉን ነው የሚመረምረው። እኔ ኤፍሬም ጉድፈቻ ሳይሆን አይቀርም። መቼም የሰው ልጅ በወንድሙ ላይ እንደዚህ አድርጎ ነገ ጧት ይሄ የሰይጣን ስራ እንደሚፈታ ያውቃል፣ እንደሚድን ያውቃል። መቼም እንደዚህ ታስሮ እንደዚህ ታፍኖ አይቀርም። ምን ማለት ሁሉም ሰው ይደረግበታል፣ ይድናል፣ ያውቃል እንደሚድን። ወንድሜ ምን ይለኛል ብሎ አለማሰቡ። ጋሽዬስ ምን ተሰማቸው? ይሄ እድገቴ ከቤት ይዤ የመጣሁት ነው ያለው ዛሬ። አዳምጣችሁት እንደሆነ እኔ ማንንም አልፈራም ማለት ሲያሳድጉኝም እንደዚህ ነው ያለው። ጋሽዬንም አብሮ ሊያሰድብ ማለት ነው። አባት እናቱን አንገት ሊያስደፋ ማለት ነው። በሱ በቆሻሻ ስራው ማለት ነው። እኔ እሱ ጓደኛ አለው እንዴ? ጓደኞቹስ ምን ይላሉ? እንደዚህ ሲያረቅ ሲዘቅጥ ሲወርድ እንዴት መካሪ ያጣል? እንዴት ልሳምሽ? አውዝ ቢላሂ ሚስጣርጅ። እኔ እሷን ብሆን በጥፊ ብዬ የሆነ ነገር ይዤ ነበር መሄድ አለብኝ። መቼም ለሰላም ስለማይጠራኝ የሆነ ጩቤ ይዤ ሄጄ ማለት ነው ማስተንፈስ ነበረ እንዴ። እሷ የዋህና ጅል ስለሆነች ነው እንጂ ተቦርሳው ውስጥ ጠላት እንዳለባት እያወቀች ያውም እሱ ጠርቷት ማለት ነው። ሰላም ከሆነ ሰላም ነው፣ አታወጣውም። ግን ሰላም ካልሆነ ብድግ አርጋጭ ቢሆን እንደው አስተነፍሳለሁ ብትለው ምን አባቷን ሲያመጣል? ብትከሰውስ እንዴ? አብርሃም አፈቀረችው እንጂ ይሄን ያህል ምንድን ነው? ለአብርሃም ክብር ብላ እሷ መዋረድ ያለባት እንዴ? የአብርሃም እንትን ነው የአብርሃም ወንድም ነው ተብሎ እሷ ክብሯን እንትን ማለት አለባት እንዴ? ኧረ ምን አይነት ቅንጭላት! ምን አይነት ትናንትና ቤቷ ሂዶ አልወጣም። ወንድ ከሆነ ከወንዶች ጋር አይገጥምም። እንደ ሴትን ሂዶ እዛ ቤት ውስጥ እንደዛ መሆን እንደዛ እንትን ማለት። ወንድ የሆነ ሰው ከወንዶቹ ጋር ነው የሚገጥመው። ሴትን መጥቶ አይደለም። ሴት ላከችበትም ምንም ላከችበትም የመጡበትን ወንዶቹን ነው መመለስ ያለበት። የሰው ልጅ እውነት ህሊና ካለው ማለት ነው የሚያስብ ከሆነ ወንዶችን ነው መማገት ያለበት። ወንዶችን ነው ጋር መቅጠም ያለበት። ግን እሱ ወንድ አይደለም፣ የተሰለበ ወንድ ነው። የተሰለበ ማለት ነው። የተሰለበ ምን ይመስላሉ ላይ እንዲሁ ሲያስጠላ። እኔ ሲጀመር ምኑም አይጥመኝም፣ ምኑም ማለት ነው። እንደው የእሱን ቪዲዮ እንደው እንዳላዳምጥ እንዴት አድርጌ እንደማሳልፈው አውዝ ቢላሂ ሚነ ሸይጧን ረጂም። እንዴ የሰው ልጅ መልካም ነገር ይሰራል፣ መልካም ነገር ያደርጋል እንጂ እንዴት ተንኮል ደግሞ ህዝብ እየረገጠው እንደዚህ እየተዘቀዘቀ እንኳ ትንሽ የማይሰማው ድንጋይ ራስ ማለት ነው። የእሱን ፍርድ ያሳየን። እውነት የእሱ ፍርድማ እንደው አላህ ያሳየን። ምን አይነት ቆሻሻ ሰው ቆሻሻ እንደሱ አይነት ሰው አይቻላቅም። አሁን የእሱን ስራ እኮ የሚደግፈው ሰው ይኖር ይሆናል እኮ እንደ እሱ አእምሮ የሸጠ በጣም ባለጌ የወረደ ቆሻሻ ነው። የወረደ ማለት ነው። ዝቃጭ የቡና ተላ ዋናው ተጠጥቶ ቅራሪው የሚጣል ቆሻሻ ማለት ነው። ልጁን ጥለው የእንግዳ ልጁን ያነሱት በሰዓቱ ልጁን ጥለው የእንግዳ ልጁን አንስተው አሁን ይኸው ለምድሪቷ ቆሻሻ ሆነ። ይሄ ቆሻሻ እና በጣም ነው የሚገርመው። በጣም ነው የገረመኝ ዛሬ። ልሳምሽ እና ትሄጃለሽ ልሳምሽ። እንዲሁ ሰው ረኡዝ ቢላሂ ወንድሙን ያፋታው ከወንድሙ ላይ ለመውሰድ ነው እንደ ወንድሙን አደንዝዞና ፍዞ የወንድሙን ጓደኛ ለመሳም ነው እንዴ ያፈዘዘው? እኔ እንደዚህ አይነት ወንድም አይቻላቅም። እንደዚህ አይነት በጤና የሚመጣ ወንድም አይቻላቅም። ሚስቱን ካልወረስኩ ሳይሞት ካልወረስኩ ሩታን እየሸከሸከ ነው። አንድ ላይ እያደሩ ነው። ሁለተኛ ደግሞ ይችኛይቱን እንዴ ፍቅረኛ ቢይዝ ተፍቅረኛው ጋር ከረመ። ከዚህ ቀደም
ፍቅር ከምትባል ልጅ ጋራ መጀመሪያ ከእንትና ጋር ነበረች። ጓደኛ የሆኑ አይሆኑ አለኋልም፣ ግን አንድ ላይ ሲሰሩ አውቃለሁ። ከዛን ደግሞ ይሄኛው ሲመጣ ደግሞ የወንድሙ ጋር ተተካ። ከዛ ስታባረረው ደግሞ አሁን ሩታ ጋር መጣ። ሩታ ጋር አብረው ነው የሚያድሩት፣ አብረው ነው የሚተኙ፣ አብረው ነው የሚውሉት። አሁን ደግሞ ቢያቅም ባያቅም ደግሞ አሁን ይሄኛው ወደዛ አድርጎ ወደ ሄርሜላ ጋር ላይ ምን ነው ወንድም ጋር የደረሰበት ጋር ልድረስ አልክ? ምን እየተረገምክ እርግማን ያረፈብህ ነህ። በጣም እኮ የምታስጠላ ነህ እንዴ! እንዲሁ አባት እናቴ እንኳን አንገታቸውን ይደፋሉ ብለህ አለማሰብህ፣ ህሊናህን ይሸጥክ በጣም የማትረባ ቆሻሻ ነህ እውነት። እኔ እንደው ይሄ ቪዲዮ ቢደርስ ደስ ይለኝ ነበረ፣ ግን አይደርስም። አድርሱልኝ። እንደው እኔ የምትከተሉ ሰዎች መቼም 1000 ሰው አለኝ። ምናልባት የእነሱ ወዳጅም ሊኖር ይችላል። እንደው አድርሱልኝ በአላ እንዴ። እኔም የወንድ ልጆች እናት ነኝ፣ ግን ልጆች እንደዚህ ቢሆኑ ምን አይነት አይምሮ እንደሚሰበር እኔ ነኝ የማውቀው። በጣም ባለጌ ነው። ውድ ቤተሰቦች ይሄን ልል ነበር የመጣሁት። ስለምታዳምጡኝ ስለምታበረታቱኝ በጣም ነው የማመሰግነው። አላህ ይስጥልኝ። ላይክ፣ ሰብስክራይብ፣ ኮመንት አድርጉ። ሰብስክራይብ የምታደርጉ ኮመንት አድርጉ፣ እኔም እንድመልስ ማለት ነው። ኮመንት አድርጉልኝ፣ አበረታቱኝ፣ ላይክም አድርጉልኝ። ቪዲዮ እንኳ ባይመቻቸው ቪዲዮን ባታዳምጡት እንኳ ክፍታችሁ ጥላችሁ ትዱ። ምን ነው እኛ የሰው ቤት ሰራተኞች፣ እኛ ለኛው መተጋገዝ መረዳዳት አለብን። እኛው ካተረዳዳን ማንም አይመጣልንም። እህቶቼ እንደው ባይመቻቸው እንኳን እኔ እንደዛ ነው የማደርገው። ሁሉንም ያየሁትን ቪዲዮ መቼም ሰብስክራይብ ሳላረግ አልፌ አላቅም። የማንም ቢሆን አደርጋለሁ። ኮመንት ጽፌ ነው የምወጣው፣ ላይክ አድርጌ ነው የሚወጣው። የከሌ ማንም ይደግ ማንም፣ እኛ ያለነው በሰው ቤት ነው። የሰው ቤት ሰራተኞች ሀገራችን ስንገባ ደግሞ የተሻለ ቦታ እንድንደርስ እንደማናቸውም ሰዎች እንድንቀየር እኛ ራሳችን መተዳደግ አለብን፣ መተጋገዝ አለብን። ቪዲዮ እንኳን ባይመቸን፣ ቪዲዮ እንኳን ሀሳባችን ለእናንተ ሀሳብ ባይስማማ፣ በቃ ለመረዳዳት ሲባል ቪዲዮ ላይ አስተያየት ይሄ እንደዚህ ነው፣ ይሄ እንደዚህ አይባልም፣ የሚሆንም የማይመች የማይባልም ነገር ካለ ተይ እንዲህ አትበይ፣ ኮመንት ላይ ማሳወቅ። ስህተት አንድ ሰው ይማራል፣ ኮመንት ሰውን ይመልሳል። እና ኮመንት አድርጉ፣ ላይክም አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። በተረፈ ሰላማቸው ብዝዝት ይበልልኝ። የኔ ቤተሰቦች የምወዳቸው፣ ሰላማቸው በያላቸው ብዝዝት ይበልልኝ።